ለሰርጌ 2 ቀን ብቻ ሲቀረኝ የህይወት የትልቁ መርዶ ተነገረኝ። ይህ ልብ ወለድ የሚመስል ግን በአንድ ምስኪን እህታችን ላይ የተፈጠረ እጅግ ልብ የሚነካ የህይወት ውጣ ውረድ በስደት ብዙ የተንከራተተች ምስኪን ሴት የትዳርና የፍቅር እንዲሁም የስደት ውጣ ውረድን ከህይወቷ ጅረት ላይ ጨልፈን ጥቂቱን እናንተ ውድ ቤተሰቦቻችን እንድትማሩበት ስንል የህይወቷን መራራ ጽዋ ልናካፍላችሁ ተሰናድተናል። ከዚች ምስኪን እህታችን የህይወት ውጣ ውረድ ላይ ብዙ ትማራላችሁ፣ ታተርፋላችሁ። እስከ መጨረሻው ተከታተሉን። ሌላኛዋ ሴት ወጣት ብርቱካን ለእናትነት የከፈለችውን ድንቅ ዋጋ በለጋ ዕድሜዋ የተጋፈጠችውን የችግር ማዕበል እንመለከታለን። ከነዚህ 2 ሴት እህቶቻችን ብዙ ነገር ታተርፋላችሁ። የራሳችሁንም ህይወት ቆም ብላችሁ እንድትመለከቱ ያስችላችኋል። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በሀገር ውስጥም በውጭም የምትገኙ ውድ የዛምራን አዲስ ቤተሰቦች ዛምራን አዲስን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን አዳዲስ ወቅታዊ አዝናኝና አስተማሪ ሁነቶችንና ትርክቶችን ወደ እናንተ ውድ ቤተሰቦቻችን ተደራሽ የሚያደርግ መሰናዷችን ነው። ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። ለሰርጌ 2 ቀን ብቻ ሲቀረኝ ነው የህይወት የትልቁ መርዶ የተነገረኝ። እኔን ሁለተኛ ሚስቱ ሊያደርገኝ የወሰነውን ያለምንም ይቅርታ ህይወቷንና ሙሉ ተስፋዋን አበላሽቶ የጠፋውን ሰው ከዓመታት በኋላ ዱባይ ቤተክርስቲያን መድረክ ላይ በነፃነት ቆሞ ሲያገለግል አየሁት ትለናለች ፍቅርተ። ይህ በልብ ወለድ ወይም በፊልም ላይ ብቻ የምናየው ሳይሆን በስደት ስንት መከራ ያየችውና የ7 ዓመት ልፋቷን ላቧንና ወጣትነቷን ለቤተሰቦቿ ስትል የገበረችው ጠንካራዋ እህታችን ፍቅር የደረሰባት እውነተኛና እጅግ ልብ ሰባሪ የህይወት ታሪክ ነው። በስደት ዓለም በቤይሩትና በዱባይ ሌትና ቀን እየደከመች በረሃ ጭምር በብዙ መከራ አልፋ እናትና አባቷን የምትረዳ ታጋይ ሴት ናት። በሂደት ግን እንደ ማንኛውም ሴት ትዳር መስርታ ወልዳ የራሷን ህይወት ለመምራት ስትመኝ በተለይ ደግሞ ከቤተሰብና ከማህበረሰቡ የሚመጣባትን እድሜ ሳይሄድ መቼ ነው የምታገቢው የሚለውን ተጽዕኖ ለማምለጥ ስትል ቴሌግራም ላይ ከአንድ መንፈሳዊ ዘማሪ ጋር ትተዋወቃለች። ድምፁ፣ አዘማመሩ፣ ጸሎቱና መልካምነቱ ማረካት። ገንዘብ ፈጽሞ አልጠየቀኝም፣ ፈጣሪ ጸሎቴን መለሰልኝ ብላ ሙሉ ልቧን ሰጠችው። ሰርጉ ሊደገስ ሁሉም ነገር ተዘጋጀ። ከስደት ያጠራቀመችውን በሚሊዮን የሚቆጠር ብር አውጥታ የሩቅ ዘመዶቿን ጭምር በትራንስፖርት አስመጥታ ምግቡ ተሰርቶ ልብሱ ተገዝቶ ሜካፓን ተሰርታ የእሱን ቤተሰቦች ለመተዋወቅ አዲስ አበባ ውስጥ በደስታ እየጠበቀችው ነበር። ነገር ግን ለሰርጉ 2 ቀን ብቻ ሲቀረው ከእንግሊዝ ሀገር የተደወለላት ስልክ መላ ህይወቷን ቀየረው። የምታገቢው ሰው ባለትዳርና የልጅ አባት ነው። ሚስቱ ዱባይ ሆና በሰው ቤት እየሰራች እሱን የምታስተምረው። መኪና የገዛችለትና ወደ ውጭ የወሰደችው እሷው ናት ተባለች። ያ የጀመረችው ሰርግ እዛው ላይ ፈረሰ። ልጁ ስልኩን ዘግቶ ፈረጠጠ። አዲስ አበባን በደንብ የማታውቀው ምስኪኗ ፍቅር በለበሰችው የሙሽራ ልብስና ሜካፕ በእንባ እየታጠበች ራሷን ለማጥፋት እስከ መመኘትም ደረሰች። ሰፈር ውስጥ የሚወራውን ወሬና የቤተሰቦቿን ክብር አስባ በከባድ ድብርት ውስጥ ወደቀች። ያጋጠማትን የስነ ልቦና ስብራት ለመርሳት ስትል ብቻ በአንድ ወር ውስጥ 600 ሺህ ብር በየቦታው እያጠፋች ብትታከምም ውስጧ ሊረጋጋ አልቻለም። በጭንቀቱ ብዛት አንገቷ ላይ የመታፈንና ምግብ የመከልከል ከጤና ከባድ የጤና እክል አጋጠማት። ህይወቷን እንደ አዲስ ለመጀመርና ያንን የመንደር ወሬ ለመሸሽ ድጋሚ ወደ ዱባይ ተሰደደች። እዛም ሆና አንድ ቀን እግዚአብሔርን ለመማፀን ወደ ቤተክርስቲያን ስትሄድ ያየችው ነገር ግን ይበልጥ ልቧን አደማው። ያ ህይወቷን ያበላሸው እሷንና ቤተሰቦቿን ያዋረደውና ይቅርታ እንኳን ሳይጠይቃት የጠፋው ሰውዬ መድረክ ላይ ወጥቶ ሲዘምርና ሲያገለግል አየችው። ራሷን ሲያይ አይኑን ጨፍኖ በመንፈስ የተሞላ አስመስሎ ሲያመልጥ ውስጧ ያለው ህመም በከፍተኛ ሁኔታ ተቀሰቀሰ። ፓስተሩ ጭምር ታሪኩን አውቆ ግርግር እንዳይፈጠር ሊያረጋጋት ሞከረ። ይገርማችኋል፣ ይህ ሁሉ በደል ደርሶባት እንኳን ያችን በሰው ሀገር የምትለፋውን ምስኪን ሚስቱን ላለማሳዘን ስትል ትዳሯ እንዳይፈርስና ራሷ ላይ አደጋ እንዳታደርስ ስትል እውነቱን ለሚስቱ ሳትናገር
ዝምታዋን መረጠች። የራሷ ቁስል ሳይሽር የሌላኛውን ሴት እህቷን ስቃይና የድካም ዋጋ የተረዳችበት ያላት አስተዋይነትና ርህራሄ በእውነት ልብ የሚነካ ነው። እህታችን ፍቅር ዛሬም ድረስ በጤናና በስነ ልቦና ስብራት ውስጥ ብትሆንም ወደ እናቷ ተመልሳ ይህንን ፈተና አልፋ እንደምትጠነክር ሙሉ እምነት አለን። ፈጣሪ የተሰበረውን ልቧን ይጠግንላት። ለሁላችንም ደግሞ ከእንዲህ አይነቱ አስመሳይና ከሃዲ ሰው እንዲጠብቀን እንመኛለን። ጸሎታችንም ጭምር ነው። ሌላኛዋ ድንቅ ሴት ደግሞ ብርቱካን ናት። ብርቱካን ለእናትነት የከፈለችው ዋጋ እጅግ በጣም የሚደንቅ ነው። በቅርቡ በእናት ቲቪ የቀረበችው ወጣት ብርቱካን ታሪክ የብዙዎችን ልብ ይሰብራል። የ23 ዓመቷ ብርቱካን አባቷ ብርታት በሚል ይጠራታል። በለጋ ዕድሜዋ ያሳለፈችው የህይወት ውጣ ውረድ ስትናገር የሰማ በታሪኳ ከማዘን ባሻገር በወጣቷ የመንፈስ ጥንካሬ ጽናት እጅጉን ይደነቃል። የብርቱካን የህይወት ፈተና የሚጀምረው ገና በለጋ ዕድሜዋ ነበር። በ2 ዓመቷ እናትና አባቷ በመለያየታቸው በእንጀራ እናቷ እጅ በብዙ በደል ነው ያደገችው። በእናቷ ናፍቆት እየተሰቃየች ያደገችው ብርቱካን የቀለም ትምህርቷን መከታተል የቻለችው እስከ 9ኛ ክፍል ነበር። ብርቱካን 9ኛ ክፍል ስትደርስ ነበር ትምህርቷን አቋርጣ ወደ አዲስ አበባ የመጣችው። በአዲስ አበባ እጅጉን አስቸጋሪ በሆኑ ፈተናዎች ውስጥ አልፋለች። በ18 ዓመቷ በምትሰራበት ቤት በአሰሪዋ የመደፈር አደጋ ደረሰባት። ይህ ክፉ ጠባሳ ወንዶችን እንድትፈራ ቢያረጋትም ከቆይታ በኋላ ግን አምናው ለ2 ዓመት ፍቅር የጀመረችው ወንድ ህይወቷን ሌላ ፈተና ውስጥ ከተተው። ማርገዟን ስታውቅና ስትነግረው እኔ ገና ልጅ ነኝ፣ አሁን መውለድ አልፈልግም፣ አስወርጁ ብሏት ስልኳን ብሎክ አድርጎ ጥሏት ጠፋ። ብርቱካን ግን በሆዷ ያለውን ንጹህ ነፍስ ለማጥፋት አልፈቀደችም። ሆዷ እያበጠ መምጣቱ በስራዋ ላይ ጫና ቢፈጥርባትም ልጇ ነገ ሲወለድ እንዳይቸገር ብላ እርጉዝ መሆኗን እየደበቀች በሐረር ከተማ በመስተንግዶ አስተናጋጅነት ለ6 ወራት በብዙ እንባና ስቃይ ሰርታለች። የድሃ ቦርጭ ነው እያለች የደንቦችን ፌዝና ማሾፍ በትዕግስት እያለፈች ለልጇ ስትል ኖረች። ፈተናው ግን በዚህ አላበቃም። ወደ አዲስ አበባ ተመልሳ በ8 ወር ከ10 ቀኗ ልጇን በምጥ መርፌ ስትወልድ የልጇ ሁለቱም ኩላሊቶች ውሃ መቋጠራቸው ተነገራት። ጁኑኤል ወይም የእግዚአብሔር ፍቃድ የተባለው ልጇ ገና በ1 ዓመት ከ3 ወር እድሜው 5 ጊዜ ከባድ ሰርጀሪ ቀዶ ጥገና ተደርጎለታል። በጳውሎስ ሆስፒታል ለ3 ወራት ስትታገል ከጎኗ ማንም ዘመድም ሆነ ጓደኛ አልነበረም። ያለ ትዳር ወለደች በሚል ቤተሰቦቿ ሲገፏት፣ የቅርብ የምትላቸው ጓደኞቿ ደግሞ ስልኳን ሳይቀር ዘጉባት። በአንድ ወቅት በሆስፒታል አካውንቷ ላይ 6 ብር ብቻ ቀርቶ አራስ ሆና የምትበላው አጥታ በረሃብ ትፈተናለች። ሁኔታዋን በተረዱ የሌላ ታካሚ አስተማሚዎችና ደግ ሰዎች የሚሰጧትን እየተቀበለች ነፍሷን ያቆየችባቸው ቀናቶችም ነበሩ። ከአቅሟ በላይ ሲሆንባት ልጄ እኔ ጋር ሆኖ በረሃብ ከሚሞት መንግስት ወይም ሌላ ሰው ያሳድገው ብላ ሆስፒታል ጥላው ለመጥፋት 2 እና 3 ጊዜ ሞክራለች። ነገር ግን የእናትነት አንጀት አልችል ብሏት ልቧ ፈቅዶላት ሳትርቅ ተመልሳለች። በኋላ ላይ በቲክቶክ በጎ አድራጊዎችና በደግ ሰዎች እርዳታ ዛሬ የቤት ኪራይ የሚከፍልላትና የሚደግፏት ሰዎች አግኝታለች። ብርቱካን ዛሬ ላይ ቆማ የምታስተላልፈው መልእክት ትልቅ ነው። እናትነት ከባድ ቢሆንም እጅግ ደስ የሚል ነገር ነው። ምንም ያህል ብንሰበር ወድቀን አልቀረንም፣ ነገን እናልፋለን ትላለች። ልጇ ጁኑኤል አድጎ የህፃናት ሐኪም እንዲሆንላትና እሱ ያየውን ስቃይ በሌሎች ህፃናት ላይ እንዳይደርስ ትመኛለች። በወጣትነቷ የነበራትን የሙዚቃ ህልም ሳታቆም ስለ እርግዝና ፈተናዋ የጻፈችውን ግጥም የሚያቀርብላት ባለሙያ አግኝታ ለህዝብ ማቅረብ ትፈልጋለች። ጠንካራዋ እናት ብርቱካን ብርታት ለሁሉም ሴቶች የምታስተላልፈው መልእክት በፈተና ብናልፍም ልጆቻችሁን አታስወርዱ፣ አትጣሉ። ፈተና ሁልጊዜ ተፈትነህ አትቀርም፣ ነገ ታሪክ ይሆናል የሚል ነው የወጣቷ ብርቱካን ህይወት። የእናቶችን እውነተኛ ብርታትና የፈጣሪን ድንቅ ስራ የምንማርበት ታላቅ የህይወት ትምህርት ነው። ውድ ቤተሰቦቻችን ለዛሬ የነበረን መሰናዶ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ከልብ አመሰግናለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እንድታረጉ ላሳስባችሁ እወዳለሁ። በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃ። ቆዩኝ።